በጣም ጥቂት ደቂቃ ነው የእግዚአብሔርን ቃል ማካፈለውና በደንብ በማስተዋል እንድትሰሙ ፈልጋለሁ። እግዚአብሔር በህይወታችሁ ላይ የጀመረው ትልቅ አጀንዳ አለ። በጣም አንድ የከበረ ነገር በእያንዳንዱ ህይወት እግዚአብሔር የጀመረው ነገር አለ። ግን ጠላት አንድ ክስ ከሷቸዋል። በውርደት እንደምትመለሱ ነገራችሁ ግብ እንደማይመታ የሚያውጅ ድምጽ አሁን ቆመ ሰምቻለሁ። ይሄ ድምጽ አይሆንም፣ አይሰማኝም። እጅን ብድግ አድርግ። ሁለት እጅ ወደ ላይ አንሱ ባካችሁ። ሁለት እጅ ወደ ላይ። ዛሬ በጠላት መንደር ላይ ድንጋጤ ይሆናል። ባንቺ ላይ ያወጀው አዋጅ ይሻራል። ወይኔ ብድግ አድርግ። እጅን ብድግ አቺ ያማሃሎሪ ዲቢጋ አንድ አዋጅ አውጃለሁ። በውርደት ሳይሆን በክብር ትመለሳለህ። በውርደት ሳይሆን በክብር ትቀጥላለህ። አትዋረድም። አሜን ይባላል። ያዋረድ በላይ ላይ የተጻፈ ደብዳቤ ይቀደዳል። እጃችሁን ብድግ አድርጉ። ሁለት እጅ ወደ ላይ ጄሊ ከማሃሎሪ ዲቢጋንዳ አንድ መልእክት አለ። ሊያዋርድ የመጣው ይዋረዳል፣ ሊመታ የመጣው ይመታል። እጅን ብድግ አድርገን አልዋረድም በሉት። ድገመው እንደገና። አየር ላይ ጠላት ያወጀው አዋጅ ፈረሰ። ጠላት የነገረው ነገር ፈረሰ። አይሰማም፣ ፈረሰ። ይሄ ዓመት የድል ዓመት ነው። ይሄ ዓመት የደስታ ዓመት ነው። ይሄ ዓመት የሐዘን አይደለም፣ የውርደት አይደለም። ይሄ ዓመት የጭንቀት አይደለም፣ ግራ የምትጋባበት አይደለም። ጠላት ያወጀብህ አይሆንብህም። አውሬ የነገረ አይሆንም። አጨብጭቡት ለጌታ ይገባዋል። አጨብጭቡት። እንን ቃል አነባለሁ። ትንሽ ደቂቃ ነው። በጥላ ስር መኖር፣ በጥላው ስር መኖር፣ በእግዚአብሔር ጥላ ስር መኖር። መዝሙረ ዳዊት 91 ቁጥር 1 ላይ በልዑል መጠጊያ ምኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። ሁሉን በሚችል አምላክ ጥላ ውስጥ አጠገቤ ያለውን እያየክ እኔ በእግዚአብሔር ጥላ ውስጥ አድራለሁ በሉት። ከዚህ በኋላ በል ማንም ከሱ ጥላ ሊያወጣኝ አይችልም። እኔ አንደም ገብቼዋለሁ። ሃሌሉያ። በልዑል መጠጊያ የምኖር ሁሉን በሚችል ስንቱን ሁሉም ሰው ያወራ ስንቱን ሁሉን በሚችል አምላክ ጥላ ውስጥ ያድራል። እንን ያዙና ዘዳግም ምዕራፍ 33 ቁጥር 12 ያለውን ቃል አንብብ። ስለ ቢንያምም እንዲህ አለ። አሁን ስለ ቢንያም አይደለም የሚያወራው፣ ስላንተ ነው የሚያወራው፣ ስላንቺ ነው የሚያወራው። አጠገብ ያለውን ጃዝና አሁን የምንነገረው ላንተ ነው በለው። በደንብ አድርግና ንገረው። ላንተ ነው በለው። እስቲ ላንቺ ነው በላት። እስቲ ለኔ ነው በል። ድገሙት እንደገና። ለኔ ነው በላ። አው በእግዚአብሔር የተወደደ በእርሱ ዘንድ ተማምኖ ይኖራል። በእግዚአብሔር የተወደደ በእርሱ ዘንድ ተማምኖ አውሩት እንጂ በእግዚአብሔር የተወደደ በእርሱ ዘንድ ተማምኖ ምን ይሆናል? በማ ድገሙት። በማ ሁሉም ሰው ያውጀው። በማ በእግዚአብሔር የተወደደ በእርሱ ዘንድ ተማምኖ ይኖራል። በእግዚአብሔር ተማምኖ ይኖራል። መከራ ላይ ተማምኖ፣ ሰልፍ እያለ ተማምኖ፣ ነውጥ እያለ ተማምኖ፣ የጠላት ፉከራ እያለ ተማምኖ፣ ትሞታለህ የሚል አዋጅ እያለ በእግዚአብሔር ተማምኖ ይኖራል። የታመንሽው እግዚአብሔር አደባባይ የታመነ ነገር ያደርጋል። የታመናችሁ አለ። እግዚአብሔርን ተስፋ ያደርጋችሁ አለ። እግዚአብሔርን የጠበቃችሁ አለ። እመኑት። የታመናችሁት ጌታ አያዋርዳችሁ። በእግዚአብሔር የተወደደ በማን ሁሉም ሰው ያወራ። በማ ምን ይሆነ? አጠገብ ያለውን ሰው እያየ በእግዚአብሔር ተወድጃለሁ በለው። እግዚአብሔር ወዶኛል በለው። ዳዊት ሲናገር እንዲህ አለ፣ ወዶኛልና አዳነኝ። አቺያማስ ምን አድርጎኛል? ወዶኛልና ምን አደረገኝ? አረ እጅን ብድግ አድርግልኝ። ሁለት እጅ ወደ እኔ ብድግ አድርግ። ወዶኛልና ምን አደረገኝ? የወደደ እግዚአብሔር ዛሬ ከሚወረወረው ቀስት ያድነሃል። ከሚፈክረው ከክፉ አዋጅ ያድነሃል። አታውቁትም? ቅድም ፈበኒ ዝጋ እየዘመረች አንድ ነገር ብላለች። ስንት ወጥመድ ነበር አልፈን የመጣነው አይመስላችሁም? አይደል? ዛሬ አንድ መልእክት አለ። የተጠመደ ወጥመድ ራሱ ይገባበታል።
ባንቺ ላይ የሰራው ባንተ ላይ የደገመ ባንቺ ላይ የደገመ ዘመናችሁ ላይ እድሜያችሁ ላይ የሟረተ ሟርት ላይ ዛሬ ሳይመሽ ይገባል። ዛሬ ሳይመሽ ባንቺ ላይ የቆፈረ ጉድጓድ ይገባል። በመንደራችሁ ላይ የፈሰሰ ደም አለ። ላንቺ ደግሞ መስቀሉ ላይ የፈሰሰ ደም አለ። ያው ዛሬ በደሙ ታመልጣለህ። በቆፈረው ላይ ይገባበታል። ሊያዋርድ ባወጀው አዋጅ ላይ ይገባበታል። አንዳንድ ነገር አንድ ስለት አድርጓል። ዛሬ አንድ የተሳለ ሰው አለ። ስለት አድርጓል። በሚቀጥለው ዓመት እነሱን ነቅለህ እነሱን አጠፍተህ እሷን ገለህ መስዋዕትን አቀርብላለሁ ያለ መንፈስ ዓመት ሳይደርስ እሱ ይሸኛል። እኔ ወዳጄ መልእክት አለ። ዓመቱ ሳይመጣ አንቺ አደባባይ ትወጪያለሽ። ያንቺን ውርደት የፈለገ አደባባይ ይዋረዳል። እንዲህ ያለው ጠላት ባንቺ ላይ ያዘጋጀው መስዋዕት አጋንንት እምቢ ሲል፣ አውሬ እምቢ ሲለው፣ ድግምት እምቢ ሲለው፣ እፍኝቱ እምቢ ሲለው ምን ነው አልቻልኳትም። ሴትዮዋ ደካማ ትመስላለች፣ ግን ውስጧ ላይ ኃይል አለ። ሰውየው ደካማ ይመስላል፣ ውስጡ ላይ ኃይል አለበት። ደካማ ይመስላሉ፣ ግን ኃይል አለ። ራዲያ ያዙልኝ ዘጋ አቺ ያማሎ ራዲያሶ ኃይል አለ። ኃይል እያለፈ ያለው የእግዚአብሔር ኃይል ሲል አቺ ያማሎ ራዲያሶ ራዲያ ኮማ ሀብታ አፕረደ ለበች ያዞ ረደ ከመያንታ አይካፕረ ለበዲያ ዛሬ አንድ ነገር ይሆናል። በላይ ላይ የተደገመ ድግምት ይፈርሳል። በእናንተ ላይ የታወጀ አዋጅ ይፈርሳል። እስቲ በደም አሜን ድገሙትና አሜን በላ። ኧረ አንድ ሰው ጮክ አድርጎ አሜን ይላል። በስማችሁ ላይ ተሰራ፣ ዘመናችሁ ላይ ተሰራ፣ ህይወታችሁ ላይ ተሰራ፣ ጤናችሁ ላይ ተሰራ፣ ቤታችሁ ላይ ተሰራ፣ ልጆቻችሁ ላይ ተሰራ፣ ንብረታችሁ ላይ ተሰራ። እመነኝ ይሄ ዓመት ሳይዘጋ ነገር በእጅ ይገባል። ጠላት እንዳወጀ አይቀጥልም፣ እንደፈከረ አይቀጥልም። አዋርዳለሁ ያለ ዘንድሮ አደባባይ ይዋረዳል። አጠፋለሁ ያለ ቀድሞ ይጠፋል። ኢየሱስ በሉ። አንድ ነገር አስባችሁ ታውቃላችሁ? ታክሲ ቁጭ ብላችሁ ታክሲ እንኳን ቢንገጫገጭ ማርያም ካለ ችግር የለውም፣ ገብርኤል ስም ሲጠራ ችግር የለውም። ኢየሱስ ለምን ይደነግጣል? ኢየሱስ ስለው በስማም ይላል። የድንግል ልጅ አይደል? እንደምን ችግር አለ? እስቲ በደም አሜን። እኔ እመነኝ ዘንድሮ ስሙ አቅም አለው፣ ስሙ ኃይል አለው። ይሄ ስም በላይ ላይ ጠራለሁ፣ በዘመኔ ላይ ያለው ይመታል። ይሄን ስም ጠራለሁ፣ ባንቺ ላይ የተደገመ ድግምት ይመታል። ይሄን ስም ጠራለሁ፣ የአውሬው አናት ይመታል። ሲጮክ አድርግና ኢየሱስ በል። ስንቱ አሁን ጸጉር ያከከነ ወዴት ልሂድ ከነዚህ ይኸው ጀመሩ ደግሞ ወዴት ልሂድ ይላል። በደም አድርገና ኢየሱስ በላ። ስማል በእግዚአብሔር የተወደደ በማ አይገባችሁም እኮ በማ አረበጋለ ልጅ እንኳን የተወደደ ወጣት እሷ ከዛ ብር ታመጣለች፣ አገባለሁ ከዛ እንቀጥላለን ይላል። እሷ ስለወደደች እኔ አሁን እያወራ ያለው በማን የተወደደ? አንተ ገንዘብ ያለውን አስበህ ከሆነ ገንዘቡ ያልቃል። ጤና ያለው ቁመት ያለው አይተህ ከሆነ መልክ ያለው ከሆነ መልክ ይረግፋል። አንተ በጣም ረጅም ከሆነ በቁመቱ አይተህ ተመክተህ ከሆነ በድንገት ወገብ ያሟል፣ ያጎብጠዋል። አንድ ነገር ልንገርህ፣ በእግዚአብሔር የተወደደ የጠላት ሰፈር ሰብሮ ይገባል። በእግዚአብሔር የተወደደ አውሬ መንደር ላይ ወግቶ ይገባል። አላውቅም ዛሬ አንድ ነገር ይሆናል። ተሰውሮ የነበረ መዝገብ ይገለጣል። ጠላት በላይ ላይ ያወጀው አዋጅ ይሻራል። ኢየሱስ በል። ይሄ ስም አቅም አለው። እሺ የጎረቤት ስም አይደለም። ይሄ እንትና ሰሜን ላይ ገብረ ኢየሱስ ብሎ የጠራ ስም መሰለህ እንዴ? ይሄው የሆነ አቻ የሌለ ተወዳዳሪ የሌለ ብቻውን የገነነ ሊመጣ ያለ በእልፍ አእላፋት የታጀበ ስም ነው። አንተ ወድቄ ያነሳ ስም ነው። ሲተመለሰ ስም ነው። ተስፋ ቆርጠ ተስፋን ያደሰ ስም ነው። ሰው ማይፈልገው ሰው አደባባይ ያከበረ ስም ነው። በደንብ አድርግና ኢየሱስ በል።
ኢየሱስ እኔ አውቃለሁ ራሴን የት እንደነበርኩ አውቃለሁ። እኔ አውቃለሁ ሰሞኑ በቃ ስለ ራሴ በቃ እግዚአብሔር ሆይ ቆይ እንዴት ወደድከኝ? እንዲሁ ዝም ብለህ ትወደኛለህ? እንዲሁ ያለ ምንም ሰው መንገድ ሰላምታ ማይሰጠውን ሰው ትወዳለህ? ኃጢአተኛውን ሰው ትወዳለህ? ማይፈለግ ሰው ትወዳለህ? ዕውቀት የሌለውን ሰው ትወዳለህ? እንዴት ወደድከኝ? ለኔ ጥያቄ ሆነብኝ። ጌታ ሆይ እንዴት ወደድከኝ ስለው መልሱ እንዲሁ ግደለም እንዲሁ አጠገብ ያለውን ጂያስና እንዲሁ ተወደሃል በለው። በልባርግና እንዲሁ ነው የወደደ በለው። እንዴት ድገሙት። እንዴት አንድ ጊዜ ማረሳው ወንጀል ሳልሰራ ወንጀለኛ ሆኜ 4 የተመደቡ ይሞት የተባልኩበት ቀን አውቃለሁ። እናቴ አታግም ይሄንን ቤተሰብ ያያግም ይሄንን ይሞት የተባልኩበት ቀን ዛሬ ይሞት ብዬ ጧት ወጥቻለሁ። ለምን ቢባል ለቤቱ ፈለኩ አለኝ፣ ለአገልግሎት ፈለኩ አለኝ። እኔ እኮ አገልጋይ ማለት ለማኝ ነው ተቸግሮ ከዛም ከዚህ ስለምወስድ እኔ ደግሞ አገልጋይ መሆን አልፈልግም። እኔ አንተ ግዳጅ ነው ግድ ተደርሶብኝ እንጂ ማገልገል ፈልጌ አይደለም። እሱ ፈልጎን አንዳንድ ሰዎች አደገኛ መከራ ውስጥ አልፋላችሁ። ግድ የለም ነገ በፊታችሁ የከበረ ነገር አለ። ነገ በፊታችሁ ድል አለ። ለሞት የተደገሰ ሰው እግዚአብሔር በቃ ያስመለጠ ሰው ታውቃላችሁ? ምንም ታሪክ የሌለ ሰው ታውቃላችሁ? አይመስልም። ይሄን ሳወራ ተረት ይመስላል። ሰው ያየ ነው የሚያውቀው፣ የደረሰ ነው የሚያውቀው፣ የቀመሰ ነው የሚያውቀው። አንዳንዱ ጥሪ አደገኛ ነው። አንዳንዱ ቅባት መከራ አለበት፣ ሰልፍ አለበት፣ ጭንቀት አለበት፣ ዋጋ ያስከፍላል። ግን አይመስልም። አገልግሎት በቃ ምቾት የሚመስሉ ሰዎች አሉ። አገልግሎት አይቀድምም፣ ህይወት ይቀድማል። አጠገብ ያለውን ጃስና አገልግሎት ሳይሆን ህይወት ይቀድማል በለው። አገልግሎት አይቀድምም፣ ህይወት ይቀድማል በላ። ምን ይቀድማል? ህይወት ይቀድማል። ያለህ ነገር ከመስጠት በፊት ራስን ስጥ። እግዚአብሔር ያንተን ገንዘብ ሳይሆን አንተን ነው የሚፈልገው። ብዙ ገንዘብ ስለሰጠ የሚያጨበጭብ አምላክ የለም። በጣም ብዙ ብር ስለሰጠኝ መንግስት ሰማያት አትገባትም። መኪና ብትሰጥ አትገባም፣ ቤት ብትሰጥ አትገባም። እግዚአብሔር ልጁን ወደዚህ የላከበት ዓላማ አንተን ራስን እንድሰጥ ነው። ራስን ከሰጠው የራስ የሆነ ነገር የለም። አንተም የሱ ያንተም የሱ። አንድ ሰው ጮክ አድርጎ አሜን ይላል። አሁን ምድርቱ ላይ ያስቸገረ ሰው፣ ቤተክርስቲያን ያስቸገረ ሰው ማን ነው ብትሉኝ፣ ራሱን ያልሰጠ ሰው። ራሱን ያልሰጠ ሰው ለእግዚአብሔር አይመችም፣ ለቤተሰብ አይመችም፣ ለቤተክርስቲያን አይመችም፣ ለራሱም አይመችም። እግዚአብሔር የሚፈልገው ራስን እንድትሰጥ እንጂ የራስን እንድትሰጥ አይደለም። አሁንም አጠገብ ያለው እንጃዝና እግዚአብሔር ራስን እንድትሰጥ እንጂ የራስን እንድትሰጥ አይደለም ማለት። ብዙ ብር ስለሰጠ የሚያጨበጭብ ለመሰለ አረጋው ለመሰለ እሱ በመስቀል ላይ ዋጋ ከፍሎ ነው የመጣው። የመጣበት ዓላማ ለአንተ ነው። ይሄን እንድታውቁ ላንቺ ነው የመጣው። የሞተው ለገንዘባችን አይደለም፣ ለንብረታችን አይደለም፣ ለኛ የሆነ ቤት ሊሰጥ አይደለም። ኢየሱስ የሞተው እኛን ከሲኦል ሊያድነን፣ ከሞት ሊያድነን፣ ከውርደት ሊያወጣን። አረ ሃሌሉያ! እስቲ በደም አሜን። ለዚህ ነው በእግዚአብሔር የተወደደ በማ ድገሙት እንደገና በማ በእግዚአብሔር የተወደደ በእርሱ ዘንድ በእግዚአብሔር ዘንድ ምን ብለው ኪስ ላይ እጅ አስገብቶ ኮራ ብለው ሰይጣንን አስደንግጦ አውሬውን ግራ አጋብቶ አልበላም ጠግቤያለሁ ይላል። የለም አለኝ ይላል። አቺ ያማንታ ምንም እንደሌለ አይመስለውም። ሁሉ የሱ ይመስለዋል። አየሩ ላይ ሞልቶ፣ ምድርቱ ላይ ሞልቶ፣ ሰፈሩ ላይ ሞልቶ ምን አለበት ተመችቷል እየተባለ ይኖራል። በማን ተማምኖ? ድገሙት። በማን ተማምኖ? ለዚህ ነው ዘማሪው ሲዘምር እንዲህ አለ፣ ተማምኜ በትከሻው መሃል ሆኜ አድራለሁኝ ከሱ ጋራ አስተማማኝ የሚያኮራ። ተማምኜ አለ በትከሻው መሃል ሆኜ አለ አድራለሁ አለ ካንተ ጋር አለ
ብዬ አለ። እንዴት አንተ በእግዚአብሔር ታምነህ እንዴት እግዚአብሔር ያንተ ነገር አይሰራም ብለህ ታስባለህ? አምነን የወጣነው ሰዎችን አይተን ሳይሆን ጌታን አምነን የወጣነው ገንዘብ ፈልገን አይደለም። አምነን የወጣነው ከሲኦል ያስመለጠን ጌታ፣ ከሞት ያዳነን ጌታ። ከኖርክለት አይቀር ለጌታ ኑር። እየመጣ ነው ኢየሱስ፣ እየመጣ ነው። አንዳንዱ በጣም ነው የሚደነግጠው። በደንብ ያዝና እየመጣ ነው ኢየሱስ በለው። አይ ግደለም ንገረው፣ በደንብ አድርገህ ንገረው። እየመጣ ነው። እውነቴን ነው የምነግረው። መጨረሻ ጊዜ ነው ኢየሱስ እየመጣ። ገና ይመጣል የሚል ትንቢት የለኝም። አሁን እየመጣ መንገድ ጀምሯል። እስቲ በደንብ አሜን። ስለዚህ መለየት ግዴታ ነው። እሱን መፍራት ግዴታ ነው። በፊቱ መሆን ግዴታ ነው። ምክንያቱም በሱ ከተወደድክ በእግዚአብሔር የተወደደ በእርሱ ዘንድ ተማምኖ ይኖራል። ተማምኖ ይኖራል። በማን ዘንድ? በእግዚአብሔር ዘንድ ምን ሆኖ ተማምኖ ይኖራል። ተማምኖ ይኖራል። ቀኑን ሁሉ ይጋርደዋል። ክፉ እንዳገኘው፣ አመፃ እንዳገኘው፣ ሞት እንዳገኘው፣ ውርደት እንዳገኘው፣ ሐዘን እንዳገኘው፣ ጭንቀት እንዳገኘው፣ አውሬው መንገድ እንዳገኘው፣ እፍኝቱ መጥቶ በድንገት እንዳይነጥፈው ቀኑን ሁሉ አለ ምን ያደርገዋል? ይጋርደዋል። ይጋርደዋል። ማ? እግዚአብሔር። አየህ አሁን እኛ ጉባኤ ላይ ለእናንተ አይታይም እንጂ መላእክቶቹ ዛሬ እዚህ መጡ። አንተ አሜን በል። እዛ መሰለህ እንደ እዚህ መጡ። ኧረ በደምብ አሜን በል እባክህ። መላእክቶቹ ሊጠብቁ አንቺ ጋር መጥተዋል። አንተን የሚጠብቅ መላእክቶቹ እልፍ አእላፋት ተሰፍረው አንቺ ጋር መሃል ገቡ። እንዲህ ለመሰለ በእግዚአብሔር የተወደደ ሰው በመላእክቶች ይጠበቃል። ኧረ ጮክ አድርግና አሜን በል። በእግዚአብሔር የተወደዱ ሰዎች በእግዚአብሔር መላእክቶች ይጠበቃሉ። ለዚህ ነው መጽሐፍ ቅዱስ ሲናገር እንዲህ ብሎ ይናገራል። የእግዚአብሔር መላእክቶች እግዚአብሔር በሚፈሩ ሰዎች ዙሪያ እና እግዚአብሔርን በሚፈሩ ሰዎች ዙሪያ ነው ብለው። የሆነ ቤተ ክርስቲያን ዙሪያ አይልም ይላል ወይ? አይልም እኮ። ማንም በሚፈሩ የማ መላእክቶች? እግዚአብሔር በሚፈሩ ሰዎች ዙሪያ አይሰፍርም። ምን? የእግዚአብሔር መላእክቶች። የእግዚአብሔር መላእክቶቹ የሆነ ቤተ ክርስቲያን አጥር ላይ ይኖራሉ አይልም። አንተ የሚገርመው ነገር እግዚአብሔር በሚፈሩ ሰዎች ዙሪያ ይሰፍራሉ። ኧረ ጮክ አድርግና አሜን በል። ተራ ሰው ትመስላለህ፣ ግን በማይቆጠር መላእክቶች ታጅበህ ትሄዳለህ። ታጅበህ ነው የምትሄደው። ብቻ የምትሄድ ይመስላል። የሆነ ጠባቂ ያስፈልግም፣ ጥበቃ ተደርጎልሃል። መላእክቶቹ በዙሪያ ያሉ። ኮራ ብለህ ትሄዳለህ። በሱ ተጠብቀህ ትሄዳለህ። ይሄ እንኳን በእውን አልገባንም እኮ ወይ አሁን የመጣ አንዳንዱ ለምሳ የሚሆን ነገር የለውምና ስለ ምሳ እግዚአብሔር ምን እንደምናገር ለዚህ ፈልጎ ይመጣል። ምሳውን ሰርተ ብላ። አሁን እዚህ ምሳ ጉዳይ አይደለም። ኢየሱስ ወደዚህ የመጣበት ዓላማ ላንተ ገንዘብ ለመስጠት አይደለም። ኢየሱስ ወደ አንተ የመጣበት ዓላማ አንተን ከሲኦል አውጥቶ ወደ ሕይወት፣ ወደ ዘላለም መንግስት። እስቲ በደም አሜን። እዚህ ተቸገረ እዛ እንድትቸገር አይፈልግም። አየህ እዚህ ጋር መከራ አይተ እዛ እንዴት መከራ ታያለ? ለዚህ እኮ ነው አንተ እኛ የምንለየው ምድር ባይመች ሰማይ የሚመቸን ሰዎች ነን። እስቲ በደም አድርግ አሜን በል። አጠገብ ያለውን ሰው ያጃስና ባይገባህም ሰማይ ይመቻል በለው። ዛሬ አንድ ነገር ጠዋት ላይ ትዝ አለኝ። አንድ ነገር መጣ። መንገድ የተጠበበ ነገር። በቃ ሁሉም ነጭ ለብሷል፣ ውስጥ ግን ሁሉም ጥቁር ነው። እና በጣም መንገዱ ተዘግቷል። መኪና መንቀሳቀሻ የለም። የሰው እግር መውጫ መግቢያ የለም። ሳስበው ለካ ዓለም ለኛ አትሆንም። ይሄን አስበህ ታውቃለህ? ዓለም ለካ ለኛ አትሆንም። ዓለም ላንተ። እኛ ከዚህ ዓለም አይደለንም። እኛ ከሰማይ ነን። እኛ ከእግዚአብሔር ዘንድ ነን። ለዚህ ነው በእግዚአብሔር የተወደደ በእርሱ ዘንድ ተማምኖ ይሆናልና ቀኑን ሁሉ ይላል ምን ያደርገዋል? ይጋርደዋል። ለምን መሰለ?
እንደውም ዳዊት ላይ ቅድም ባነበብኩ ቦታ እንዲህ ይላል በአጠገቤ ሺህ በቀኝ ስንት 11,000 ለአንድ ሰው 11,000 መናፍስት ተመድቧል። አንተ አይመስልም 11,000 ዛሬ ጴንጤ ብትሆን 11,000 ነው የሚመደበው። መጀመሪያ ስለው መጀመሪያማ ኢየሱስ ክልል ለምን ይመደባል? መጀመሪያማ ለሱ ገቢ ይሆናል። ቁርስ ምሳ አብሬ ነው የምትበላው። ስትወጣ ስትገባ አብሮ ነው የሚኖረው። ለምን ይነካል? ልክ ከሱ መንግስት ወጥተ ወደ እግዚአብሔር መንግስት ስትገባ 11 ይመደባል። ስለዚህ እንዲህ አለ በአጠገቤ 1,000 በቀኝ 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም አለ። መቅሰፍት ወደ ቤት አይገባም። እስቲ በደንብ አድርግና አሜን በል። መቅሰፍት ስለው ድንገተኛ ሞት። ለንግድ ሄደ ስትመለስ ሬሳ አይመጣም። ሐኪም ቤት ሄደ ደርስ። አንዳንድ ሰዎች ሐኪም ቤት በእግራቸው ሄዶ ሲመለስ ሬሳ ነው የሚመጣው። እኛ ጎረቤት አንድ አባት ሄደ በእግሩ ነው ሄዶ ያው ሲመለስ ሳጥን ውስጥ ገብቶ መጣ። አስከሬኑ ነው። እኔ ማውሩ ሰደንተ የንቺ አምላክ እኮ አንቺ ይለያል። አረ የኔ አምላክ ይለያል። እስቲ የኔ አምላክ ይለያል በላ። በአጠገቤ 1,000 በቀኝ 10,000 ይወድቃሉ፣ ወደ አንተ ግን በጠላ ጋርዶሃል። በሱ ስር ነህ ያለው፣ በሱ ተሸፍነሃል፣ በሱ ተጋርደሃል። ጠላት እንዳያገኘው መጻ እንዳያገኝ። አንዳንድ ሰው በጣም ትንሽ ነገር ትልቅ ሆኖ ያስጨነቁ ሰዎች አለ። አጠገብ ያለው ያይክ እንደበለው እግዚአብሔር ትልቅ ነው በለው። ሌላው ሁሉ ትንሽ ነው በለው። ንገረው እግዚአብሔር ትልቅ ነው በለው። ሌላ ሁሉ በለው ትንሽ ነው በለው። አየህ እግዚአብሔር ብቻ ነው ትልቅ። ለዚህ ነው ይሄ ትልቁ የእግዚአብሔር ልጅ ወደ ማርያምና ወደ ማርታ ቤት ጎራ አለ። መጣና ወዴት ነው ያኖራችኋል? አልዓዛርን የሞተውን የተቀበረው ሲለው ማርታ ሳቀች። ለማርታ የአልዓዛር ሞት የቆየው 4 ቀን የሚሸተው ነገር ትልቁ ነው። ትልቁን ኢየሱስ እያይሽ እንዴት ወይ ጌታ ሆይ አንተ እዚህ ብትሆን ኖሮ ምን ነው ባልሞተ ነበረ። አሁንማ ከሞተ 4 ቀን እና አሁን ይሸታል። እሱን መቼ ጠየቅኩኝ? እኔ እኮ የት ነው ያኖራ እንዴ አስለስንሳ እኮ ነው የመጣሁት። በትንሳኤ ቀን እንደምነሳ ሁሉ እኔ እኮ አምናለሁ ስለው እንዴ ትንሳኤና ህይወት እኮ እኔ ነኝ። አሁን የመጣሁት እኮ የትንሳኤ ምን ጌታ ነኝ። ይቻላል እንዴ? ይቻላል። አሁን ለኢየሱስ 4 ቀን የቆየ ሬሳ ይሸታል ብላ እሷ ትልቅ አድርጋ ያሳየችው ለኢየሱስ ትንሽ ነው። አሁን የምለው የት ነው ያኖራችሁ ነው። አሁን ሌላ ወሬ እንድታወሩ አልፈልግም ነው። እሱ አይደለም ወደ መቃብሩ ቦታ ወሰዱት። ከደረሰ በኋላ አሁንም ኢየሱስ ቀልድ አያውቅም። ያስቀመጣችሁትን ድንጋይ አንሱ አለ። ምን ነው ስለው ድንጋዩን ካነሳችሁ ልጁን ጠራን። የነን ድምጽ ያውቃል። ከዛ ይመጣል። ከዛ እንደገነዛችሁ ትፈታላችሁ። ከዛ መሄድ ይጀምራል አለ። እኔ ዛሬ አንድ መልእክት አለ። ዘንድሮ በእናንተ ላይ የተበተበው ይፈታል። በእናንተ ላይ የደገመ ድግምቱን ፈቶ ይሄዳል። በእናንተ ላይ የሰራው ቀንበሩን ራሱ ይሰብረዋል። አልዓዛር አለዋ እየዘለለ ሲመጣ ፍቱት አለ። እኔ ኢየሱስ ለምን አይፈታም ስለው የኢየሱስ ስራ እሱ አይደለም። እሱ አይደለም የገነዘው፣ የገነዙት ነው የሚፈቱት። ስለዚህ ማን ነው የደገመብሽ? ያስደገመ እሱ ነው የሚፈታው። ስራ አጣ ኢየሱስ ትእዛዝ ነው የሚሰጠው። በልጄ ላይ እንዴት ይለዋል። ከዛ ያነሰዋል። ከዘመኔ ላይ ያነሰዋል፣ ከእድሜ ላይ ያነሰዋል፣ ከህይወቴ ላይ ያነሰዋል። አንዳንዱ በራሱ ጊዜ አያቴ ላይ እንዲህ አይነት መንፈስ ነበረበት፣ አጎቴ ላይ እንዲህ ነበረበት። ያ እርግማን ነው። እኔን አንተ ጋር ምን ይሰራል? እርግማን ሲጀመር አንተ ወደ ጌታ ስትመጣ እኮ ቆሟል፣ ገደብ ተደርጓል። እስቲ በደም አሜን። ስለ ቀኑን ሁሉ ምን ያደርጋል? ይጋርደዋል። ቀኑን ሁሉ ነው ማለት እግዚአብሔር ቀኑን ሁሉ ይጋርደዋል። በትከሻው መሃል ያድራል። ብቻ ከምታድር ትመስላለህ። በትከሻው ላይ ነው የምታድረው። በሱ ትከሻ ላይ፣ በእግዚአብሔር ትከሻ ላይ፣ በትከሻው መሃል ያድራል። ማን? እግዚአብሔር ምን የሆነ ሰው ድገሙት። በማን የተወደደ?
በእርሱ ዘንድ ተማምኖ ኮራ ብሎ ዘና ብሎ ማን ነው ተማምኖ ምኖሮ ብለው በእግዚአብሔር የተወደደ ሰው ወንበዴው አይደለ ሌባው አይደለ አጭበርባሪው አስመሳዩ አይደለም አንድ ነገር ልንገራችሁ ሌባ ሳሪስ የሰረቀ ሌባ ማርካቶ ላይ ያለውን ፖሊስ አይቶ ይሮጣል ሌባው የሰረቀው የት ነው ሳሪስ ነው ሳሪስ ካለው ፖሊስ ነው ለመደበቅ ማርካቶ ሄደው ማርካቶ ያለው ፖሊስ ከሳሪስ የሄደው ሌባ ያውቃል ወይ ሌባው ግን ፖሊሱን አያውቅም መጣ ና ይለዋል ፖሊሱ ምክንያቱም ራሱ ነው ያስነቀው ስራ ይነግራል ምን እንደሰራ ለዚህ ነው ሰው በሰራው በዛው ነው የሚያዘው የሚጠመደው ሳሪስ የሰረቀ ሌባ ማርካቶ ላይ ይሮጣል ይገርማል አይገርም ታክሲውስ ያለው ሁሉ እሱ የሚይዝ ይመስላል ና ስለው እኔ አይደለሁ እንትና ና አይቻለሁ ካንተ እኔ አይደለሁም አንተ አይደለህም ትነግራቸዋለህ እነሱንም ይለዋል ከዛ ይነግረዋል እኔ አይደለሁ የት ነበራችሁ አው ሳሪስ የት አካባቢ እንዴ እኔ ተከባቢ ከማጋር ነው ነበርከው ነው ማለት አይቻለሁ እኮ ስለው ከእንትና ጋር ነበርን እና ይቀውኔ ታረጋችሁ ስለው እንትና ጋር ነው ያለው አየህ ዘንድሮ መልእክታለኝ ያንተ ነገር ይዞ የትም ቢሄድ ባለበት ይያዛል አይሰማኝም ይያዛል ግድ የለም ይያዛል